ባልና ሚስቶች ነበሩና የሰርጋቸው ሰሞን በሆነ ነገር ይስማማሉ። ነገሩ ምንድነው? ቤታቸው ወጣ ያለ ስለነበረ ማንንም ቢመጣ በራችንን አንከፍትም፣ ማንንም ቢመጣ በሚል ይስማማሉ። ማንንም ቢመጣ አለችው። አዎ ማንንም ቢመጣ በራችንን አንከፍትም ብሎ ይስማሙና እሺ ተባሉ። ከዛ ከለታት አንድ ቀን የባል ቤተሰቦች ይመጣሉ። ደገዝገዝ ብሎ ስለነበር ማለት መሸትሸት ብሎ ነበር። በዛን ሰዓት ሲመጡ የባል ቤተሰቦች እንደሆነ አወቁ። ነገር ግን ኢትፋቅ አድርገው ነበር፣ ስምምነት አድርገው ነበር። ማንንም ቢመጣ አንከፍትም የሚል ስምምነት ስለነበረባቸው ከዛ ወደ ሚስቱ ተመለከተ፣ ወንዱ ማለት ነው። እንክፈትላቸው አይነት ነገር ማለት ነው። አዎ እንደ ኢትፋቅ አለን እኮ ስምምነት አለን፣ ስምምነታችንን በፍጹም እንዳትረሳለችው። ከዛ አሻለና ዝም አላቸው። ከዛ ቆርቆሮ መጨረሻ ላይ ወደ ቤታቸው ተመለሱ ማለት ነው። ከተወሰኑ ወራቶች በኋላ የሚስት ቤተሰቦች እንደዚሁ ይመጣሉ። ቤታቸውን ዘግተው ስለነበር አሁንም ይቆረቆራል። ሲቆረቆር ሚስት ወደ ባል ተመለከተች፣ እንክፈትላቸው አይነት ማለት ነው። ባል ምን አላትኝ? ኖ ኢትፋቅ አለን እኮ ማለትም ከዚህ በፊት ይሄንን ተባብለን ነበር፣ በፍጹም እንዳትረሻ አላትኝ። ከዛ እሷ ማልቀስ ጀመረች። እንዴት ነው ቤተሰቦቼ ከበር ላይ ቆሞ እኔ ዝም እምላቸው? እባክህን እንደዚህ አታርግ ምናምን ትልና አለቀሰች ማለት ነው። ስታለቅስ አላስቻለውም። እሺ በቃ ከፈችላቸው አላት። ከፈተችላቸው ማለት ነው። ወደ ቤታቸው ገቡ። እነዚህ ሰዎች መኖር ጀመሩ። በዚህ ሁኔታ 4 ልጆችን ወለዱ። ከተወሰነ አመታት በኋላ ግን መጨረሻው የተወለደችው ሴት ልጅ ናትኝ። 4ቶቹ ልጆች ሲወልድ ምንም አይነት ሀፍላ አላደረገም። ሀፍላ ቢያደርግም ያን ያክል አይደለም፣ ትንሽ ነው የሚያደርገው የነበረው። ሀፍላ ማለት የድግስ ነገራቶች። ሴቷ ስትመጣ ግን ትልቅዬ ድግስ አደረገ። በሬ አረደ ምናምን፣ ትልቅዬ ድግስ አደረገ። ከዛ ወንዶቹ ሲመጡ እኮ እንደዚህ አድርገህ አታውቅም፣ ለምንድነው ሴቷ ስትመጣ ወይም ሴቷ ስትወለድ የዚህን ያክል ድግስ የደገስከው ለምንድነው ብለው ይጠይቁታል፣ አባትን ማለት ነው። ይሄ ሚስጥሩ ሌላ ነው ብሎ ይመልስላቸዋል። ምንድነው ሚስጥሩ ሲላቸው በር እንድትከፍትልኝ ነው ብሎ መለሰ ማለት ነው። በር እንድትከፍትልኝ ነው። ሽፍቱ ሴት ልጅ አህን ያኒ ለቤተሰቦቿ ያላት ሩህሩህነት፣ ለቤተሰቦቿ ያላት ቦታ ትልቅ ነው። ወንድም ይወዳን ቤተሰቦቹን፣ ግን እንደ ሴት ግን በፍጹም አይሆንም። ሴት ልጅ ቤተሰቦቿን ስትወድ ምንም አይነት ነገር ትታገላለች፣ ምንም አይነት ነገር ትጥሳለች፣ ምንም አይነት ነገር ትጋፈጣለች። እና ሴት ልጅ ያላህ መልእክተኛ አለይሂ ሰላቱ ወሰለም እንዳሉት ላ ተክረሁል በናት፣ ሴቶችን አትጥሉ፣ ፈኢነሁነ المؤنسات غاليات፣ እነሱ እኮ በጣም ክቡራንና غاليات ውዶች ናቸው ብለ ያላህ መልእክተኛ አለይሂ ሰላቱ ወሰለም ይናገራሉና ስለ ሴት ልጅ ሲናገሩ መን ካነ ለሁ 3 በናት፣ 3 ልጅ ያለው فصبر عليهن ከዛ በእነሱ ከታገሰ وعطعمهن ከአበላቸው وساقهن ከጠጣቸው وكساهن ካለበሳቸው እንደዚሁም ሌሎች መልካም ነገራቶች ካደረገላቸው ካነ ለሁ ሂጃባ من النار፣ ከሳት ግርዶ ይሆኑለታል ማለት ከሳት ግርዶ ይሆኑለታል يوم القيامه ተንሳይቀናል የላህ መልእክተኛ። እና ሴት ልጅ ያላት ለቤተሰቦቿ ያላት ሩህሩህነት በጣም የሚገርም ነውና ወንዶችም እንደዛ ለመሆን ሞክሩ። ያው ባትችሉ እንኳን ጣሩ የእውነት እና